ለሱ ብለሽ ይሄን ነገር ማድረግ አለብሽ። ወይኔ ማርታ፣ ምን አይነት ነገር ውስጥ ነው የገባሁት? ምንም ቢሆን ግን ለሱ ብዬ ይሄን ነገር ማድረግ አለብኝ። በቃ ለፍቅርሽ ስትይ ይሄን ነገር ማድረግ አለብሽ። ታረጊዋለሽ። ስልክ ለመደወል እንደዚህ ፈራ? እንዴት ነው ይሄን ነገር ማሳካት የምችለው? አይ ማርታ፣ መድፈር አለብሽ። በቃ ደውዪ፣ ማድረግ ትችያለሽ። ዛሬ አብረህም ቡና ስለጠጣህ አመሰግናለሁ። አመሰግናለሁ። ምስጋና ያስፈልጋል። ወይኔ ጉዴ! እሻው ምንድን ነው የማደርገው? ስልኩን 10 አንስተህ ከምትዘጋው ለምን አንስተህ አታናግራቸው? የስራ ስልክ ሊሆን ይችላል እኮ። የማላውቀው ስልክ የቱ ስራ ኖሮኝ ነው ሰው እኔ ጋር ለስራ ብሎ የሚደውልልኝ? ነፍሴ ባይሆን ቡና ሻሪፍ ነበር። አመሰግናለሁ። ምንም አይደለም። አንተም እንደዚህ ከቤተሰቡ ጋር ቡና መጠጣት የለብህም። ቤተሰብ እስከ 3ኛ ጠጥተህ ትሄዳለህ። እኔ ልጅ ካክት መሄድ እስከ 3ኛ እናንተው እንደለመዳችሁት እዛው ጨርሱት። ባይሆን እኔ ዛሬ ይበቃ አይደለም ታላቅ ነው። ልክ ብለሃል። እዚህ ሄደህ መጠጣን ከምትደጋገም ይልቅ እዚህ ከቤተሰብ ጋር ቡናውን መጠጣት ብትለምድ ይሻላል። ቆይ ግን ይሄ ልጅ ምን ሊሆን ነው? እስቲ እስቲ ከራሱ ጋር መሆን ከፈለገ ጊዜ ስጠው። አንተ ጅል ምን እያልክ እንደሆነ ገብቶሃል? ግን በደንብ ነው የማውቀው። የማላውቀውን ነገር አወራለሁ እንዴ? ትሽ በእናትህ ሲጀመር እናንተ ጀማሪ አርቲስቶች ታጠራጥሩኛላችሁ። ይሄ ቅጥ ያጣ ወሬ እንግዲህ ጀመረ። እኔ እኮ ይሄ ጤነኝነት ያጠራጥረኛል። እንዴት ፍቅረኛን ለቁማር አስይዘህ አንተ እዚህ ፈታ ትላለህ? አቦ ስለምን ቁማር ነው የምታወራው? ቆይ አበድክ እንዴ ራስህ? በኋላ ይችን ልጅ ቁማር ተበልተህ ደምን ባስታለቅስ ማየት አልፈልግም። አቦ ምን አባ ቁማር ትላለህ? ይልቅ የነገርኩህ ሚስጥር ለማንም ላለመናገር ሞክር። ምን ሆኗል? ምን ነው ቆየ ፍቅሬ? በጣም አመማቸው እንዴ? አይ ደህና ናት። ግን ምን? በዛ በማይረባ ልጅ ከህመሟ ይልቅ ጭንቀቷ ነው ሰላም የነሳት እና ምን እንደማደርግ ግራ ገብቶኛል። በቃ ተረጋጋ። ካልሆነ እኔ ሂጅ ላናግረው እንዴ? ተቀመጭ። እሱ ያኔ የለመደውን መጠጥ ሊገለብጥ ሄዱ ይሆናል። በቃ እሺ ተው፣ አትጨነቅ። ሁሉን ነገር አብረን ለማስተካከል እንሞክራለን። እስኪ እናያለን።
ምን አባቷ ነው እስካሁን የቆየችው? የቀለለችብኝ ነው። አቤት አቤት! እንዴት አባቷ ነው? ሴት ልጅ እንደዚህ ስትራመድ አይታፈቅም? ተዘቀራኩ። አይ ወደ እኔ መምጣትሽን እኮ እያረጋገጥኩ ስለነበር። አይ ቲንክ የቀጠልኩት ሰው አንተ ነህ እኮ። እኔ የምልሽ ለምንድን ነው እንደዚህ አጥብቀሽ ይፈልግሽ? ደግሞ እኔ ሴት ልጅ ሳታስፈቅደኝ ጠረጴዛ ላይ ቁጭ ስትል አይመቸኝም። ሰውዬ ምን ነው ባንዴ ወደ ቀርቦ ባህሪ ተመለስክ? ቆይ ማንሽ ለምንድን ነው ልታገኝ ይፈልግሽ? ለማንኛውም ፍራትን ንቅለና ማንነቴን በደንብ አድርጌ እነግርሃለሁ። ምን ታስባለህ? ይቻላል። አንዴ እስቲ አንድ ተመሳሳይ አምጣላት። እኔ የምልህ ፍቅር፣ እስቲ ስለ ወንድምህ እንዲህ በየጊዜው መለዋወጥ ነገር ምን ልንገርሽ? እሱ ከመነጫነጭና እናታችንን ከማናደድ ውጭ ይህ ነው የሚባል ምክንያት እንኳን እኮ የለውም። እሺ ግን መቼ ነው እንዲህ ባህሪው የተቀያየረው? በተለይ ከአንተ ጋር። የኔ ውድ ምንድን ነው እንደዚህ ነገሩን ጠበቅ አድርገሽ መጠየቅ? ምን ነው መጠየቅ አልነበረብኝም እንዴ? እኔም እኮ እናንተ እንዲህ በጥላቻ እርስ በርስ መታየት ያሳስበኛል። ልክ ነሽ። ይቅርታና ማለቴ ቀን እኮ እንደዛ አፍላፍ ገጥማችሁ ስትሆኑ ሲያችሁ ትንሽ ነው። የእውነት በጣም ታሳዝናለህ። አንተ እኔ ከሱ ጋር አንተ የማታውቀው ሚስጥር ያለ ነው የሚመስልህ? ኧረ እንደሱ ለማለት ፈልጌ አይደለም። ማለቴ አይ በቃ ምንም ማብራሪያ አያስፈልገኝም። ይቻላል። ምን ይምጣላችሁ? እሺ ወደ ምን ይደረጋል? ይኸውልሽ መጠጥ ቀይሩ ምናምን ትንቀልሽ ናቁምና ማን ወደ እኔ እንደላከችና ምን ከኔ እንደፈለግሽ ነገር ምን ነው ለዘመናት እግር ድረስ እየተከተልኩ ማፍቀሬ ለመስማት በጣም ቸኩ። ትሰሚኛለሽ? እኔ እስካሁን ቆንጆ ሴት ስለሆንሽ ነው የታገስኩሽ። ቆይ አንቺ ማን ስለሆንሽ ነው የኔ ማንነት ሳታውቂ ነው የምታውቂው? ንጹህ ልብ ስላለኝ፣ ማፍቀር የሚችል ልብ ስላለኝ፣ ንጹህ ልቦና ስላለኝ አይመስላል? አረ ይኸውልሽ ከእንግዲህ እኔ ሳልፈቅድልሽ አይደለም በአካል እኔ አጠገብ መምጣት ይቀርማል፣ መንፈስሽ እንኳን በአጠገቤ ቢያልፍ ውርድ ከራስሽ። ሂሳብ አስገባለሁ። እስቲ ንገረኝ፣ ከሰላምዬ ጋር በመካከላችሁ ምን ቢፈጠር ነው ያለ ወትሯ ቁርስ አብራን ቁጭ ብላ ሳትመገብ ታድፋ ሄደችው?
አይ እማዬ፣ እያወራን ሳለ በመካከላችን አለመግባባት ተፈጥሮ ተነስተህ ትታይ። ይኸውልህ የእኔ ልጅ፣ እኛ ሴቶች እግራችን ብቻ ሳይሆን ልባችንም ወደሚፈልግበት ቦታ ካላረፈ በትንሽ በትልቁ ነው ስሜታችንን የምንለዋወጠው። በዚህ መካከል ደግሞ ሰላማችንን እናጣለን። በል ከእንግዲህ የጓደኝነት ጊዜያችሁ ይብቃና የአባትህን ጓደኞች ሰብስቤ ሽማግሌ ልላክ። እናትና ልጅ ምን ነው ስለ ሰርግ ስታወሩ ሰማሁ ነው ወይስ እኔን ለመዳር እያሰባችሁ? ታዲያ ምን ችግር አለ? አንተም ተዘጋጅና የምትፈልጋትን አምጣልሃለሁ። ትዳር እንደ አንዳንድ ሰዎችማ ዝም ብሎ ከዛፍ ላይ የሚሸመጠጥ ቢሆን ድሮ ነበረ። ድሮ ምን ማለት ነው ደግሞ? ምን የሚሉት አሽሙር ነው? ትንሹ እኔ ወንድ እንጂ ሴት አይደለሽ። ማነው ሴት? ላፈላቀት ይኖሮሽ። አንተ ማነህና ነው ወንድምህን እንዲህ የምትናገረው? አይደለም እናት እንኳን እኔን ባዳ አድርጋ ላስተዳድር። ለነገሩ አንተም ልክ እንደ ያዕቆብ ሴት ስለሆንክላት ምን ታድርግ? ትሰማለህ? እቺ የምታናንቃት ሴት እኮ እናት ናት። ልቀቀኝ። ኧረ እባካችሁ ልጆቻችሁ ልቀቀኝ። እማዬ በፈጠረሽ ተነሺ። እማዬ ምን ነው ይወድ የመጀመሪያ ቀጠሮ ውስጥ ባልነበረም እንዴ? አንተ ግን ምን አይነት ሰው ነህ? እንዴት ለተራ በቀል ብለህ እንደዚህ አይነት ተራ ጨዋታ ውስጥ ታስገባኛለህ? ምን ነው ከአሁኑ ጠረኑ ቀፈፈሽ እንዴ? ነው ሀሳቡን ለመቀየር እያመቻቸሽ? የእውነት የምታፈቅረኝ መስሎኝ ነበር። ለካ ውሸትህን ነው። ውሸትህንም መሆኑ ሳይ በጣም እየተሰበርኩ ነው። ኧረ የኔ ፍቅር የምር አደረግሽው እንዴ? እየቀለድኩኝ እኮ ነው። አንተ እንዴት በንቀት እያዋራኝ እንደነበር ስላላየኸው እኮ ነው። ግድ የለም ለእሱ አታስብ፣ ቃል እገባልሻለሁ የኔ ውድ። አጃጅውና እጃችን ውስጥ ይግባ እንጂ አንቺን ወደፊቷን ሚስቴን እንደዚህ ያጣጣለብኝን ሰው እንደ ቀላልቱ አንዴ ብቻ ነገሮች ይመቻቹልኝ። ሁሉንም ከነ ቤተሰባቸው ዋጋቸውን ማስከፈላቸው። ልጁ አንተ እንዳልከው ሞኝ አይደለም፣ በቀላሉ የሚሸወር ልጅ አይደለም። አይዞሽ አትፍሪ፣ ጊዜ ስጪው፣ እያገኘሽ አውሪው። ከዛኛው አንዶች ሞኞች አይደለም በተደጋጋሚ አፈቅራለሁ ማለት ብቻ ነው ካንቺ የምጠብቀው። እባክህ አንተ እንዳልከው አይደለም፣ ልጁ የሆነ ጩልሌ ነገር ነው። አብሬው እንዳደር ቢያስገድደኝስ? ቆይ ግድ የለም ለሱ ሌላ መፍትሄ አዘጋጅቻለሁ። ምን መሰለሽ፣ ይኸውልሽ ይህን ነገር ሁሌ አብራችሁ በምጠጡበት ጊዜ በቃ የሚጠጣው ነገር ላይ ጠብ ማድረግ ብቻ ነው የሚጠበቅብሽ። ከዛስ በኋላ? ከዛማ ምን ያደርገው መሰለሽ፣ በአንድ በኩል እንቅልፍ እንዲወስደው ወይም የተፈጠረው እንዳያስታውስ ያደርገዋል። በሌላ ወገን ደግሞ አብሮሽ እንዳደረ ይሰማል። ይሄ ነገር እኔ ምንም አላማረኝም። አደገኛ ነገር ይመስለኛል። ምንም አደጋ የለውም። እስካመንሽበት በጣም ቀላል ነው ማለት። ቆይ ሌላ ምንም አይነት መንገድ የለም? ይኸውልሽ የኔ ውድ፣ በዚህ መልኩ ካልቀረብሽው በየትኛውም መልኩ አምኖ ድርጅት ውስጥ ሊቀጥርሽ አይችልም። በቃ በዚህ መልኩ ገብተሽ የድርጅቱን ቁልፍ ቦታ መያዝ አለብሽ። እና የድርጅቱ ቁልፍ ቦታ ላይ ለመገኘት እኔ የዚህ ከባድ ሁኔታ ውስጥ መግባት አለብኝ ማለት ነው? እባክሽን አስቢ።
የኔ ውድ ለምን አትረጅኝም? ሮም እኮ በአንድ ጊዜ አልተገነባችም። ትንሽ ጊዜ ብቻ። እኔ ምንም ይሄ ነገር አላማረኝም ብቻ እማዬ በጣም ይቅርታ። የህመምሽን ጸባይ እያወኩኝ ከወንድሜ ጋር እንደዛ መተናነቅ አልነበረብኝ። አሁን እኮ ደህና ነኝ። ይልቅ ፍቅሩ ልጄስ የት ነው ያለው? አልመጣም? አለ በውጭ ነው። ግን አንቺ በቃ ስለሱ አትጨነቂ። እንዴት አልጨነቅ? የመጀመሪያ ልጄና አንተም ታላቅ ወንድም እኮ ነው። በጥላቻ አይኑ ታውሮ ግን እኮ ምን ይልቃውን ሄድና ካለበት ፈልገህ ይቅርታ ጠይቀው ወደዚህ ዛህሊና። አለበለዚያ ግን እሺ በቃ እንደዚህ አትሁን። ያልሽኝን አደርጋለሁ። ተነስድ አንተ ግን ለምን ይሄን ካስት የምትለውን ነገር አቁመ ስራ ለምን አሰራም? የኔ ፍቅር ስሜትሽ ይገባኛል። ግን አሁን በጣም ትልልቅ ሰዎችን ተወቂያለሁ። ጥሩ አርቲስቶችን አግኝቻለሁ። ስራ እንደሚያሰሩኝም ቃል ገብተውልኝ። ትንሽ ጊዜ ብቻ፣ በጣም ትንሽ ጊዜ። አንተ ግን አይደብርህም? ይሄ የምንበላው ሽሮ እንኳን አተን በየቦታው ይሄን ካሜራ ፊት እንዲደቅኑ መለመን ብቻ ትርፉ። የኔ ውድ ስሜትሽ ሁላ ተቀይሮብኛል። በፊት በሀሳቤ ሁሉ ትደግፊ ነበር። አሁን ግን ጭራሽ ተስፋ ወደ ማስቆረጥ እየገባሽ። ምን አግኝቼ ተስፋ ላድርግ አባቴ? እስካሁን ድረስ አየን ግን ምንም ነገር የለም፣ ምንም ለውጥ የለም። ያው ነው ሁሌም። ሰው ተዋወኩ ትላለህ፣ ግን ምን አለ? ገባኝ። ይሄ ስሜትሽ ግን ለምን እንደሆነ ስለማወቅ እባክሽን አትጨናጨቂ። አንተ ካልከው ውጪ ሌላ አማራጭ ምንም የለም አይደለም? አንተ ብቻ ያልከው ነው የሚሆነው። ለምን ደወልክ? ደግሞ እስከማታምና ሴት ጋር ማውራት ምን ያደርግልሃል? እባክሽን አታስከፊ። አሁን ጥሩ ስሜት ያለ ምን ነው ፍቅር? የተፈጠረ ነገር አለ እንዴ? አዎ ከወንድሜ ጋር ተጣላንና። ምን? ቆየት ናችሁ አሁን? እማዬን አሟት ሆስፒታል። እሺ በቃ መጣሁኝ። አሁን እመጣለሁ። እሺ አሁን ደህና ሰላም ያስተረጋግጥ። እሺ መጣሁ። ቻው